ሄሎ ሰላም አለይኩም ዩቱብ ቤተሰቦች እንዴት ናቸው? ሰላም ናቸው ወይ? ጤና አፍያ ስራ እንዴት ነው? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። ወላሂ በጣም ደስ ይላል። ስሩ፣ ተጠቀሙ። ዩቱብ ሁላችሁም ስሩ። ዩቱብ እኮ ይከፍላል፣ እንጠቀምበት። የአረብ ሀገር አላችሁ እህት ወንድሞቼ ስሩ፣ ተጠቀሙ። እርስ በርሳችን ፎሎ እንደራረግ። ገብታችሁ አበረታቱኝ፣ አበረታታችኋለሁ። በጣም ነው የሚከፍለው፣ ከፍሎኛል ዛሬ። ይሄን አክል ብዬ ግን አላሳይም። ግቡ፣ እንጠቀም። ለብቻ መብላት እኮ የሚሰራ ነገር የለም። ሰርተን እንለወጥ፣ ሰርተን እርስ በርሳችን እንደጋገፍ። ግቡ፣ ገባ ገባ በሉና ሀሳብ አስተያየት ካላችሁ ዩቱብ ላይ ኮመንት ላይ ጣፉልኝ፣ እመልሳለሁ። እኔ እናንተንም አላህ ይጠብቃችሁ። ሁሉም ነገር ለኸይር ነው። እንግዲህ እንበረታታ፣ እርስ በርሳችን እንበረታታ። አበረታቱኝ፣ አበረታታችኋለሁ። ላይክ ሼር አድርጉ። ይከፍላል፣ እንጠቀምበት። ዩቱብ እኮ ይከፍላል፣ ከሰራንበት ይከፍላል። የሰውን ስጋ ከመብላት ነሚማ ወዲና ወዲህ ከማድረግ ይሻላል። መጥፎ ነገር ምንድነው? ነሚማ ማዋሰድ፣ የሰውን ስጋ መብላት፣ የአንዱን ለአንዱ መብላት አለብኝ ብሎ ተደውሎ የአንዱ ቦታ ማስተላለፍ፣ ሰው በሌለበት ማቆም፣ ይሄ ጥሩ አይደለም። ለምን በራሳችን ነገር መሽጉል ብንሆን ለሁላችንም ጥሩ ነው። ሰው የሌለበትን ነገር አለበት፣ ሰው ይሄን አይነት ነው ከማለት ራሳችን ሆነን ብንገኝ ለራሳችንም ጥሩ ነው። ለምን ራሳችን ሳንሆን ሰው እንወነጅላለን? ራሳችን ሆነን ብቻ ሰውን ስንወነጅለው ደስ ይላል። ለማንኛውም እኔ አፍ ብያችኋለሁ። ማናችሁም ደስ አላችሁ ነገር ብትሉ፣ ደስ አላችሁ ነገር ብትናገሩብኝ፣ ለምን እኔን ቀዶኝ አይገባም። መቼም ባሳለፍኩት ጊዜ ሁሉ ያሁኑ አይበልጥብኝም፣ እችለዋለሁ። ግን የምትነጋገሩትን ነገር አውቃችሁ አልሐምዱሊላህ ወልጃለሁ፣ አለኝ፣ የልጅ ልጅም አይቻለሁ። አልሐምዱሊላህ ምንም አላቀረብኝም አላህ። እኔ ይህን ያክል መፈራም ሰው አይደለሁም። የሚፈራ ሰው ብዙ አይነት ሰው አለ። ያልወለደ፣ ያልሳመ፣ ልጅ የሌለው ሰው ብዙ ነገር ሊባል ይችላል። ግን ብትሉኝም እኔ ምንም አይደለም። ሰው የሌለበትን አለበት፣ ይሄ ቦታው ይሄ አይነት ነው ብለው ማንም ቢነጋገር መስሎ አይታየኝም። ለምን ራሴ ለመሆን ብቻ ነው የምፈልገው። ሰው መሆን አልችልም። ራሴን መሆን ብቻ ነው የምችለው። አልሐምዱሊላህ ልጅም አለኝ፣ የልጅ ልጅም አለኝ። አልሐምዱሊላህ ምንም አላጎደለብኝም። የሚፈራው ሰው፣ የሚጠረጠረው ሰው፣ ልጅ የሌለው ሰው እምኪን አልወለደም ብሎ አልሳመም ብሎ ሊፈራ ይችላል። እኔ ግን አልሐምዱሊላህ ሁሉ ነገሬ ሙሉ ነው። ምንም ያጎደለብኝ ነገር የለም። እናንተ ግን የምታወሩትን የምትነጋገሩትን ነገር አውቃችሁ ብትነጋገሩ፣ እራሳችሁን መስላችሁ ብትነጋገሩ፣ የራሳችሁ ጉዳይ ቢያሳስባችሁ ለራሳችሁም ጥሩ ነው። እኔ በራሴ ውጭ ለማንም ሰው የማንም ወሬ አያሳስበኝም። የማንም መጥፎ ነገሩ አያሳስበኝም። ጥሩ ነገር ካለ አሰየው ደስ ይለኛል። ከዚህ የተረፈ ነገር ለማይሆን ነገር፣ ማይረባ ነገር ሰው የሰውን አይን አይቶ ከፈራ ነገ እኮ ቀብር አለ።
ጨለማው ድቅድቅ ጨለማው ቀብር እኮ አለብን። እኔ ካየሁት አልሐምዱሊላህ እኔ አልናገርም። ይህን ያክል ካወራው አልናገርም። ማንም የሚያዋስስ ሰው ለራሱ ብሎ ራሱን ሆኖ ቢገኝ የኔን መጥፎ ነገር ከማውራት ራሱን ሆኖ ቢገኝ ደስ ይለኛል። ለምን እኔ የሰው መጥፎ ነገር አላወራም፣ የሰው ስም አላነሳም። ከራሴና ከራሴ ውጭ በስተቀር ስለ ሰው ነገር ላልባልቴ ነገር አያስጨንቀኝም፣ እንቅልፍ አይከለክለኝም። ለምን ራሳችሁን አትሆኑም? ራሳችሁ ሁኑ። ሰው ከመወንጀል በፊት ራስ መሆን ራስ ይቀድማል እኮ። አልሐምዱሊላ ሞልቶኛል ሁሉ ነገር፣ አፍያዬ ካለ ሁሉ ነገር ሞልቶኛል። የኔ በሰው ሀገር መንገላታት እናንተን ይሄን ያክል አያስፈራችሁ። የሚያስፈራም ነገር የለብኝም። አልሐምዱሊላህ ከመጥፎ ነገር ሁሉ ጠብቆ ለዚህ ያብቅቶኛል። አላህ ለሁላችንም መጨረሻችን አላህ ያሳምርልን። ግን አሉባልታ የሰው ወሬ እኮ ይጎዳሻል፣ ይጎዳል። የሰው ኩሽኩሽታ እኮ ይጎዳል። ካልዋላችሁበት ሲያውላችሁ፣ ካልቆመችሁበት ሲያቆማችሁ በጣም ይጎዳችኋል። ሰው እኮ ጎጂ ነው። እኔ የራሴን ሆኜ የቆምኩ ሰው ነው። ማንንም አልነካም፣ ማንንም አልዞልም። ካነኩኝ አልነካም። አልሐምዱሊላህ ለሁላችንም ስራችን አላህ ያሳምርልን። ከመጥፎ ነገር ሁሉ አላህ ይጠብቀን። ከሰው አይንም ከሰው አፍም አላህ ይጠብቀን፣ አላህ ይሰውረን። እኔ የምላችሁ ነገር የለኝም። ከዚህ የበለጠ ምንም መናገር አልችልም። ራሳችንን እንሆን፣ ራሳችን ሆነን እንገኝ ለማለት ነው። ይቅርታ አድርጉልኝ። እንትኑ ሪከርዶ አስረዘምኩት። ያው አንዳንድ ጊዜ የሚሰማኝን ነገር ከውስጥ የያዝኩት ጊዜ ይጎዳኛል። ራሴን እየተጎዳሁ ነው። ያ ከመጎዳቴ ወደ ውጭ ላውጣው ብዬ ነው። የሰው ንግግር መጥፎ ነው። ካልዋላችሁበት ካልቆማችሁበት ሲያቆማችሁ የላያችሁትን አያችሁ ብሎ ሲያወራ በጣም ይጎዳችኋል። ሰው እኮ ለራሱ ሳያውቅ የሰውን መናገር፣ ሰው እንደዚህ ነው ብሎ መናገር ለራሳችን ለሁላችንም መጥፎ ነው። ከነገ ወዳ የውመል ቂያማ እንጠየቅበታለን። በምንሰራው ነገር፣ በምንነጋገረው ነገር፣ የሰውን ቅስም በምንሰብረው ነገር የውመል ቂያማ እንተሳሰባለን ሁላችንም።